ቀለበት አድርገናል። ምናልባት የቀለበትን ትርጉም የምታውቁ ሰዎች ታውቁታላችሁ። ቁርአን የምታነቡ ሰዎች ካላችሁ ወይንም ደግሞ መጽሐፍ ቅዱስን የምታነቡ ሰዎች ካላችሁ ስለ ቀለበት ወይንም ስለ ቃል በደንብ ይገባቸዋል ብዬ አስባለሁኝ። እኔና ሩታ አንድ እግዚአብሔር አገናኝቶናል፣ አጣምሮናል አይደለ? አጣምሮናል። ስለዚህ እግዚአብሔር ያጣምረውን ደግሞ ሰው እንደማይለየው አውቃለሁኝ። ይሄ እረዳለሁኝ። ሲቀጥል እኔ ሩታን ወድጃትና አፍቅሬያት ነው ቀለበት ያደረኩላት አይደለ? ከእሷ ጋር ነገዬን ለመኖር ነገ ህይወቴን ከእሷ ጋር ለመቀጠል ወስኜ ነው ቀለበት ያደረኩት። ስለዚህ ቃል ደግሞ በማንኛውም በዝም ብሎ ነገር የሚፈርስ አይነት ነገር አይደለም። ይህንን ሁላችሁም እንድታምኑበት ፈልጋለሁ። እውነት አለው ልብሽ አዝነሽ ቢከፋሽም የሰራሁት በደል ላንቺ አይገባሽም። ይቅር በይኝ እንጂ ሌላ ምን እላለሁ? እሱ ነኝ ለማለት አፍስ ምን አፋለሁ? እኔው ነኝ ያበድኩት ልብና እምነትሽን ቃልን የሰበርኩት እኔ ነኝ ክፉ ሰው መቀጣት እውነት አለው ልብሽ አዝነሽ ቢከፋሽም የሰራሁት በደል ላንቺ አይገባሽም። ይቅር በይኝ እንጂ ሌላ ምን እላለሁ? እሱ ነኝ ለማለት አፍስ ምን አፋለሁ? እኔው ነኝ ያበድኩት ልብና እምነትሽን ቃልን የሰበርኩት እኔ ነኝ